እዚህ ጋር ሩዝ ከብሳና ቅድም ማለት የዶሮ ስጋና እንትን ሽንኩርት ቲማቲሞች ሲቆረጥ ቀርጬ ነበር ብላ ስልስ ደውል ተዘግቷል። ከዛ ሲያ ለካ ተቀረጸም ተመልሼ ሌላው መቀረጥ ጀመርኩት። እኔ ከዚህ በፊት ማለት ነው እኔ ከኋላ እንደዛ ቀርጬ አላውቅም። ዛሬ ነው አየሁት። እኔ ራሴ ዛሬ ነው አየሁት። ለካ በጣም ወፍራም ሆኛለሁ። ያስጠላል። ሰላም ሰላም፣ ውድ ቤተሰቦች፣ ዩቱብ ፋሚሊዎች፣ የሚረት ፋሚሊዎች እንዴት ናችሁ? መልካምነት ለራሳችሁ ነው። እኔ ሰውን መልካምነት ለራሳችሁ ነው። ስለዚህ ሰብስክራይብ፣ ሼር፣ ኮሜንት ጻፉ። እኔም አይቼ ኮሜንት የተጻፈውን ሰብስክራይብ ያደረጋችሁ ሰዎች ገብቼ ሰብስክራይብ አደርጋለሁ፣ ኮሜንት ጽፋለሁ፣ ላይክ አደርጋለሁ፣ ሼር አደርጋለሁ። በቃ በቅንነት መዳም ቅመሞች በቅንነት እንስራ፣ ተባብረን አንድ እጅ ሆነን እና ብናደግ ነው የሚሻለው። እና ትላንት የለቀቁትን ዩቲዩብ ማለት ቪዲዮ አልደረግ እሱን አይታችሁ ኮሜንት አስቀምጡ። እና ትላንት አልተመቸም ነበረ። ከዛ ባትሪ ዘጋው። እስከ መጨረሻ ሳያል ብዬ አስቤ ነበር። ባትሪ ተዘጋ። እኔና ሴትዮዋ ልጁ መዝራ ነው የሚባለው በዛ ሀገር መዝራ እየሄደን እየቀረጽ ነበረ። ዳቦ ሳችንን ብዬ እና ልደትም ነው ለዛም ብዬ እንትን አድርጌ ነበረ። ግን ብዙም ጨርሼ አልቀረጽኩም። እና ዛሬ እዚህ ጋር አልባቢያ፣ ፋሶሊያ፣ ኩሳ ወጥማ ምንድነው ያጥቁ ምንድነው የረሳው ስሙ እና እሱና ብዙ ነገር እዚህ ቅመም ማለት አለ። እሱን እየቆረጥኩ ነው። ምን ልስራ ነው ብትሉት መረግ ነው የሚባለው። መረግ ሊሰራ ነው። ለነሱ መረግ ነው የሚባለው እና እሱን ሊሰራ ነው ቤተሰቦች። እና እስቲ በስተመጨረሻ ምን ያለው እዚህ ጋር የሚገርማችሁ ነገር ማለት ነው ለእናንተ ያሳያለሁ እያል እዚህ ጋር እየቆረጥ እጁን እንዴት እንደቆረጥኩ ሲታይ ማለት ነው። ወፍራም ነኝ ግን ደም የለም መሰለኝ። እኔ አቀላቂ ብቻ ምንም ደም በቃ የቆረጥኩት ብዙ ነው፣ ግን ደም ትንሽ ነገርም ደም የለም። በጣም ነው የገረምኩትና ቤተሰቦች ሰብስክራይብ ሼር አድርጉ ቤተሰቦች። ሊያልቅ ነው መሰለኝ። ኧረ ብዙ ነው የቀረጽኩት። ምን ሆነ ነው? ኧረ ተው እንጂ ተው ሰውዬ።